አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እጅግ አስደናቂ በሆነ ታሪክ ተመልሰናል። ይህን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን መጫናችሁ እንዳትረሱ። በድሮ ጊዜ በአንዲት ጸጥተኛ መንደር ውስጥ ኡሙ ሰሚር የምትባል አንዲት አሮጊት ትኖር ነበር። ከ4 ዓመት በፊት ብቸኛ የሆነች ሴት ነበረች። የሐዘን ጥላ በዓይኖቿ ውስጥ አርፎ ነበር። በ20 ዓመቱ የሞተውን ብቸኛ ልጇን ሰሚርን አጣለች። ከዚያ ቅጽበት ጀምሮ ደስታ ርቋታል። ልቧ በደካማ እጆቿ በምታሳድጋቸው 5 በጎች ላይ ትኖር ነበር። ከነሱ የምታገኘውን ወተትና ቅቤ በትንሿ የመንደሯ ገበያ እየሸጠች ሕይወቷን በትዕግስት ትመራ ነበር፣ በጽናትና በጥንካሬ። ነገር ግን ብቸኝነት አመድ ስር እንዳለፈም ቀስ በቀስ ይበላት ነበር። በዚሁ መንደር ውስጥ ጃቢር የሚባል አንድ ወጣት ይኖር ነበር። እድሜው 24 ዓመት ሲሆን ሰዎች የአእምሮ በሽተኛ ነው ይሉታል። አንዳንዶችም ደካማ ቂል ብለው ይጠሩታል። ቢሆንም ግን የመንደሩ ሰዎች ሁሉ በልቡ ደግነት ይወዱታል። በየዋህነቱና ከፊቱ በማትለይ ፈገግታው ይታወቃል። ጃቢር ምንም ገንዘብ የሌለው ምስኪን ሆኖ ብቻውን ይኖር ነበር። ቤተሰብ አልነበረውም። በመንደሩ ሰዎች እርዳታም ይኖር ነበር። አንዳንዶች ምግብ ይሰጡታል፣ አንዳንዶች ደግሞ ያገለገሉ ልብሶችን ይሰጡታል። አንዳንዶች በቤታቸው አብረው ይመግቡታል። በድህነቱ አያዝንም ነበር። ይልቁንም እያንዳንዱን ቀን እንደ አዲስ ጸጋ ያያል። ሌሎችን በፈገግታና በመርዳት ለማስደሰት ይጥራል። ከኡሙ ሰሚር በስተቀር እሷ ብቻ በራሷ ምክንያት ሳይሆን ልጇ በሞተበት ቀን እየጮኸ ወደ እሷ የመጣው እሱ ስለነበር ትጠላው ነበር። እየሮጠ በመንገድ ላይ በሚያስደነግጥ ድምፅ ኡሙ ሰሚር ጫካ ውስጥ ልጅሽን እባብ ነደፈው እያለ ይጮህ ነበር። ከዚያን ቀን ጀምሮ የእሱን ፈገግታ ባየች ቁጥር አሮጌው ቁስሏ ይከፈታል፣ ህመሙም እንደ መጀመሪያ ይመለስባታል። አንድ ቀን በማለዳ ኡሙ ሰሚር እንደለመደችው በጎቿን ወደ ጌጦች ለመልቀቅ ወጣች። ወደ ጌጦች ስትሄድ ጃቢርን በቤቷ ደጃፍ ላይ ተኝቶ አየችው። በቀጭን ልብስ ተጠቅልሎ ጸጉሩ ተዝረክርኳል። ባለችበት ደርቃ ቀረች። ልቧ ውስጥ ቁጣ እንደ እሳት ነደደ። ወደ እሱ ተጠጋችና በከባድ ድምፅ ጃቢር፣ እዚህ ምን ታደርጋለህ? በቤቴ ፊት ለፊት ለምን ትተኛለህ? ቦታ አጣህ ብላ ጮኸችበት። ጃቢር በፈገግታ አይኖቹን ከፈተና ረጋ ባለ ድምፅ እንደምን አደርሽ እናቴ አላት። ቁጣዋ ይበልጥ ነደደና እኔ እናትህ አይደለሁም እንደገና እንዴት እንዳትጠራኝ እዚህም እንዳተኛ ብላ ጮኸችበት። እንደገና አንገቱን ደፍቶ በትህትና እሺ እናቴ አላት። በከፍተኛ ጩኸት አቋረጠችውና እኔ እናትህ አይደለሁም አልኩ ስትለው በዝምታ ሄደ። በመንደሩ መንገድ ላይ ሲሄድ አንዲት ሕፃን ልጅ ፈገግ ስትልለት እሱን ፈገግታ መለሰላት። ከዚያም አንዲት ሴት የውሃን ሥራ እንድትሸከም ረዳት። ከዚያም አንድ ትልቅ ሰው እንዳይሰናከሉ በቤታቸው ፊት ለፊት ድንጋይን አስተካከለ። ከደረሰበት ነገር ምንም አይነት ቁጣ አላሳየም። በማግስቱ ጠዋት ኡሙ ሰሚር እንደተለመደው ስትነቃ በሩን ስትከፍት እንደገና ጃቢር በደጃፏ ላይ ተኝቶ አየችውና ባለችበት ደርቃ ቀረች። በቁጣ እርምጃ ወደፊት ተራመደች። ተቆጥታ መሬቱን በብትሯ መታችና እንዳትመለስ አልነገርኩህም አትረዳም ብላ ጮኸች። ጃቢር በድንጋጤ የተነሳና እንደ ስህተት እንደሰራ ሕፃን አንገቱን ደፍቶ ይቅርታ እናቴ አለ። እንደገና አልግመውም አለችው በንዴት። እኔ እናትህ አይደለሁም አልኩ፣ ከዚህ ዘወር በል አለችው። እንደ ቀድሞ ጊዜ በዝምታ ሄደ። በመንደሩ እየተዘዋወረ ሕፃናትን ያጫውታል፣ አረጋውያንን ይረዳል፣ በአሮጌ ዘፈኖች በሳቅ ድምፅ ይዘፍናል። ምንም እንዳልተፈጠረ ሁሉ ነበር። በሶስተኛው ቀን ጠዋት ያው ትዕይንት ተደገመ። የኡሙ ሰሚር ትዕግስት ተሟጠጠ። አንድ ባልዲ ቀዝቃዛ ውሃ አምጥታ አፈሰሰችበት። ጃቢር ተኝቶ ሳለ በድንጋጤ ተነሳ። እንደ ሕፃን ልጅ እያለቀሰ በሐዘን ድምፅ ለምን እናቴ አላት። ይህንን ለምን አደረግሽ እናቴ? ምን አደረግኩሽ ሲላት ፊቷ ላይ በቁጣ ትንቀጠቀጥ ነበር። ቤት የለህም እንዴ? ለምን እዚህ ትተኛለህ? ለምን በየቀኑ ታስቸግረኛለህ? እኔ እናትህ አይደለሁም ስትለው በሐዘን አይኖቹ ተመለከታት። በተቆራረጠ ድምፅ እንዲህ አላት፣
እናቴ እኔ አንቺን ላስቸግርሽ አልፈለግኩም። እኔ እዚህ ውጪ መተኛት የፈለግኩት በአቅራቢያሽ ለመሆን ብቻ ነው አላት። ይህን ሲላት በጩኸት ከእኔ ራቅ፣ ሂድና እንዳትመለስ ስትለው በአይኖቹም ባያቀረረ ቀስ ብሎ ሄደ። እሱ ከሄደ በኋላ ግን በደረቷ ውስጥ አንድ ነገር እንደጎደለ እንግዳ የሆነ ባዶነት ተሰማት። በአራተኛው ቀን ጠዋት ሰሚር በጓሯ ውስጥ በሚጮሁ ወፎች ድምፅ ተነሳች። እያዛጋችና እንደ ድመት ቀስ እያለች ተንቀሳቀሰች። አዲስ ቀን መጋፈጥ አልፈለገችም ነበር። በሩን ስትከፍተው ግን እንደገና ባለችበት ደርቃ ቀረች። ጃቢር በበሯ ፊት ተኝቷል። በከፍተኛ ድምፅ ጩኸቷን ጀመረች። ቁጣዋ እንደ ማዕበል ነበር። አታፍረም ጃቢር? ምን ትፈልጋለህ? እንዳትመለስ አልነገርኩህም ብላ ጮኸችበት። ጎረቤቶችም በዙሪያዋ ተሰበሰቡ። ጩኸቱን የሰሙ ጎረቤቶች ጃቢር እንደገና አስቆጥቷታል መሰል እያሉ ይሾካሾኩ ጀመር። አራተኛው ቀን ቢሆንም ጃቢር አልተማረም ነበር። በድምጿ ተነስቶ አይኖቹን በእጆቹ እያሸቀስ ብሎ ቆመ። በየዋህነት እንዲህ አላት፣ እናቴ ላስቸግርሽ አልፈለግኩም። እዚህ የተኛሁት ሰላም ስለሚሰማኝ ብቻ ነው፣ ከቤትሽ አጠገብ አላት። በቁጣ አቋረጠችውና እኔ እናትህ አይደለሁም፣ ገባህ? ከብት ልትሰርቅ ትፈልጋለህ ወይስ ልትጎዳኝ ትፈልጋለህ? አይደለም እንዴ አለችው። ጃቢር በቃላቶቿ ተንቀጠቀጠ። ዙሪያውን ሲመለከት የመንደሩ ሰዎች ፊታቸው ቋጥሮ አየ። ወደ እሱ መጠጋት ጀመሩ። አንዳንዶችም ጃቢር ድንበር እያለፍክ ነው እያሉ ይሰድቡት ጀመር። አሮጊቷን በየቀኑ ታስደነግጣለህ፣ አታርፍም ሲሉ ጃቢርን ወደ ኋላ ማፈግፈግ ጀመረ። በተቆራረጠ ድምፅ ምንም አልፈልግም፣ እኔ ሰሚርን እናቴ ስለሆነች ብቻ ነው ልጠብቃት ነው የምፈልገው አላቸው። ድምፁ ግን በሰዎች ጫጫታ ውስጥ ሰጠመ። ከመንደሩ ወንዶች አንዱ ወደፊት መጣና በቁጣ ድምፅ ጃቢር እዚህ እንዳተኛ አለው፣ ካልሆነ ከመንደሩ እናስወጣሃለን አለው። ጃቢር ለረጅም ጊዜ ዝም አለና ጭንቅላቱን ደፋና ከዚያም በዝቅተኛ ድምፅ በሰባራ ልብ እሺ ዳግመኛ እዚህ አልተኛም አለ። ከዚያም ወደ ሰሚር ቤት ለረጅም ጊዜ ተመለከተ። ልክ እንደሚሰናበት ሁሉ በሰባራ ልብ እሺ ዳግመኛ እዚህ አልተኛም አለ። ከዚያም ወደ ሰሚር ቤት ለረጅም ጊዜ ተመለከተ። ልቡ እንደሚሰናበት ሁሉ የሚወደውን ቦታ ትቶ በዝግታ ሄደ። በመንደሩ አውራ ጎዳናዎች ውስጥ ተሰወረ። ከዚያም ሰዎች ዝም አሉትና ተበታተኑ። የሰሚር እናት ወደ ቤቷ ተመለሰች። ልቧ በንዴትና በጭንቀት ይናወጥ ነበር። ልክ እንደደረሰችም በሩን ዘጋች። ለብቻዋ ስትቀመጥ ምክንያቱ ባልታወቀ ከፍተኛ ብቸኝነት ተዋጠች። ወደ በሩ ተመልክታ ቢሄድ ይሻለኛል በማለት ተነፈሰች። ነገር ግን ሳታስበው እንባዋ በእጆቿ ላይ ፈሰሰ። ማንም እንዳያይባትም በፍጥነት ጠረገችው። ሌሊቱ የማይነጋ ይመስል ረጅምና ጸጥተኛ ነበር። በማግስቱ ጠዋት የሰሚር እናት ከእንቅልፏ ነቃች። ልቧ ባልታወቀ ምክንያት ይመታ ነበር። በሩን ስትከፍት ጃቢርን እዚያ አላገኘችውም። ለራሷም በመጨረሻ የአብድ አእምሮ ተመለሰለት መሰል አለች። እንደ ልማዷ በጎቿን ለማሰማራት ሄደች። ነገር ግን በጎቿ ውስጥ አላገኘቻቸውም። አይኖቿ በድንጋጤ ፈጠጡ። በከፍተኛ ድምፅ ወየውልኝ፣ በጎቼ የታሉ? በጎቼ ብላ ጮኸች። የመንደሩ ሰዎች በድምፁ ተሰበሰቡ። እያለቀሰችም ጃቢር በጎቼን ሰርቋል፣ እሱ እንጂ ሌላ ማንም ሊሆን አይችልም፣ እርግጠኛ ነኝ አለች። ሰዎች በሐዘን ተነፈሱ። አንዱም ጃቢር አይሰርቅም፣ እሱ እንደ ሕፃን ልጅ ነው፣ ንጹህ ነው አለ። ሌላው ደግሞ ግን እኮ ካለፈው ምሽት ጀምሮ ጠፍቷል፣ ከብቶችም ጠፍተዋል፣ ይህ ነገር በጣም ግራ የሚያጋባ ነው አለ። በመንደሩ ሁሉ እየዞሩ ጃቢር የት ነህ? ከሰማህን ውጣ እያሉ ይፈልጉት ጀመር። ማንም መልስ አልሰጣቸውም። በዚህ መሃል ከመንደሩ ሕፃን አንዱ በፍርሃት እየተመለከተ መጣና እንዲህ አለ። ጃቢር ለኢማድና ለራዒድ የሰሚር እናት በጎች እንዳትሰርቁ ሲላቸው ሰምቻለሁ። እነሱ ግን መቱትና አስፈራሩት። ጣልቃ ከገባህ በጎቹ ላይ ያደረግነውን በአንተ ላይ እናደርጋለን አሉት አላቸው። ሁሉም ዝም አሉ። የሰሚር እናት ደንግጣ ባለችበት ቀረች። በደረቷ ላይ ድንጋይ የተቀመጠባት ያህል ተሰማት። በፍርሃት ተዋጠች።
ጸጸት እንደ ጎርፍ ወረደባት። እንባዋ እንደ ዝናብ ይፈስ ነበር። ለራሷም ለምን በሱ ላይ ተቆጣው? ለምን እንዲህ አሰብኩ ትል ነበር። ልቡን ብረዳው ኖሮ እጠብቀው ነበር አለች። ከዚያም የመንደሩ ሰዎች ወደ ኢማድና ራዒድ ቤት ሄዱ። ከከፍተኛ ጫና ማስገደድ በኋላ በጎቹ ያሉበትን ቦታ ተናገሩ። በጎቹንም ወደ ጋጣቸው መለሷቸው። የሰሚር እናት በጎቹ ቢመለሱም ደስተኛ አልነበረችም። ይልቁንም ባልታወቀ ባዶነት ሕመም ተሰቃየች። ወደ በሩ ተመልክታ ተነፈሰች። የመንደሩ ሰዎች ሂዱና ፈልጉት አለቻቸው። ቤቱን ማየት ፈለገች። ሰዎች ተሰብስበው ሄዱ። ነገር ግን ቤቱ ባዶ ሆኖ አገኙት። ማንም አልነበረም። በትንሿ ክፍል ውስጥ ባለው የእንጨት ጠረጴዛ ላይ የተጻፈ ደብዳቤ አገኙ። ልክ እንደ ሕፃን ልጅ ግልጽ በሆነ ፊደል ተጽፎ ነበር። እናቴና የጓደኛዬ የሰሚር እናት ሆይ ይቅርታ አድርግልኝ። ላስቸግርሽ አልፈለግኩም። ብቻ አንቺንና የጓደኛዬን የሰሚርን ንብረት መጠበቅ ፈልጌ ነበር። ሰሚር ከመሞቱ በፊት አደራ ብሎኝ ነበር። ነገር ግን ልብሽን በማሳዘን ፈራሁ። እኔ አእምሮ የለኝም፣ ጎዶሎ ነኝ። አንቺን በመጠበቅ ረገድ አልተሳካልኝም። አስቸገርኩሽም። ከዚህ መንደር እሄዳለሁ። የአላህ ምድር ሰፊ ናት። ዱዓ አድርግልኝ አለ። በዚያች ቅጽበት የሰሚር እናት ጃቢር የሞተው ልጇ ምትክ መሆኑንና ስለ እሱ የነበራት ግምት ስህተት እንደነበር ተረዳች። ንዴቷ በእውነቱ የእናትነት ጥበቃ እንደነበር አወቀች። ረጅም ሰዓት አለቀሰች። ጃቢር ወደ ቤቷ ሲገባ በሐሳቧ ትስላለች። በሞቀ አልጋ ላይ ተኝቶ እንደ እውነተኛ ልጇ ሲሆን ትመኛለች። ከዚያን ቀን ጀምሮ ግን ጃቢር ወደ መንደሩ አልተመለሰም። የሰሚር እናት በየቀኑ ጠዋት በሯን ትከፍታለች። በናፍቆት የተሞላ ልብ ይዛ በደጃፏ ተኝቶ ለማየት ትጠብቃለች። ልክ እንደ ጠፋባት ልጇ ትቆጥረው ነበር። በሕይወቷ ውስጥ ትልቅ ትምህርት ተማረች። ይህም ንጹሕ ልብ ካለንበት ሀብትና ጉልበት በላይ እጅግ ውድ እንደሆነ ታሪካችን ታላቅ ትምህርት ያስተምረናል። ክህደትና በደል ለአፍታ ድልና ትርፍ ቢመስሉም የሚመጡት ጸጸትና ስቃይ ብቻ ነው። ስለ እኛ የምትታገሱና የለፉትንም ዋጋ ማወቅ አለብን። ጊዜው አልፎ ጸጸት ከመምጣቱ በፊት በመልካምነት መመለስ አለብን። ውድ ጓደኞቼ ይህ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከዚህ ቪዲዮ የተማራችሁትን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።